ኦኬ ዋጋዋን ጋይስ እንዴት ናችሁ? እንግዲህ ዛሬ ለየት ባለ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ ይሄ ቪዲዮ ምንድን ነው ለሁላችሁም ይጠቅማችኋል፣ ትማሩበት አላችሁ ብዬ የማስበውን እኔም ማቃትን ትንሽ እውቀት ነው ለእናንተ ማሳውቃችሁ። እንግዲህ ዛሬ እንዴት ነው ቮካል ሚክሲንግ የምንሰራው የሚለውን አብረን የምናይ ይሆናል። እንዴት ነው በየትኛውም ማቴሪያል ሪከርድ የተደረገ ቢሆንም በስልክ በኤርፎን የተደረገ ቢሆንም እንዴት ነው ፕሮፌሽናል የሆነ ሚክሲንግ የምንሰራው የሚለውን አብረን የምናየው ይሆናል። ከመጀመሪያው እስከ መጨረሻው ድረስ ተከታተሉኝ። እናንተንም ይጠቅማችኋል፣ እኔንም ይጠቅመኛል ብዬ የማስበውን ነው ወደ እናንተ ማድረሰው። ኦኬ እንግዲህ ቮካላችንን እንሰማዋለን። ከፊቷ ብርሃን ሽቶ ደረቷ ላይ ያስንቃል የሌሎችን ሴቶች ዳታማ ላይ በአስር ጣት ፈርሜላታለሁ ግን አላገባ። ይሄ ሚክሲንግ የተደረገ የተጨረሰ ነው። ያለ ሚክሲንግ ደግሞ እንስማው። ቀድሜ ብሄድም ትስለኛለች እስካሁን ያው ሳልማ ሳስታውሳት አንዳንድ አንጀቷ ይበላል። እኔም አልቀረልኝም ያው መናፍቄ ብሷልም በአስር ጣት ፈርሜላታለሁ ግን አላገባት። ቀድሜ ብሄድም ይሄን ይመስላል። ሚክሲንግ ሲሰራ ደግሞ ሚክሲንግ የሰራሁት ደግሞ ይሄንን ይመስላል። ከፊቷ ብርሃን ሽቶ ደረቷ ላይ ያስንቃል የሌሎችን ሴቶች ዳታማ። እንደምታዩት ይሄ ቮካል በጣም በተራ ስልክ ሪከርድ የተደረገ ቮካል ነው። በጣም በተራ ስልክ በሳምሰንግ ስልክ ሪከርድ የተደረገ ነው። እንግዲህ ይህንን እንዳያችሁት ወደዚህ ወደ ቆንጆ ቮካል ቀይረነዋል። ይህንን እንዴት ነው የቀየር ነው የሚለውን አብረን የምናየው ይሆናል ማለት ነው። መጀመሪያ ላይ የማደርገው ምንድን ነው ቮይሱ ሪከርድ ከተደረገ በኋላ አላስፈላጊ ድምፆችን በመጀመሪያ ደረጃ ማውጣት እጀምራለሁ። ይሄ የሚጠቅመው ባክግራውንድ ላይ ወይ ደግሞ የቮካሉ ሪከርድ ሲደረግ፣ ምክንያቱም በስልክ ስለሆነ ሪከርድ የተደረገው አላስፈላጊ ድምፆች አንዳንድ ድምፆች ይገቡበታል። እሱን እንደ ማውጣት ወይ ደግሞ ሪሙቭ እንደማድረግ የሚጠቅመን ፕለጊን ነው። ኤንኤስ1 በጣም ቆንጆ ፕለጊን ነው፣ ተጠቀሙት፣ ይጠቅማችኋል። መጀመሪያ የማደርገው እሱን ነው። ጠፋሽ በሰላም ነው ወይ ፍቅር የገባው 80 ላይ ምናምን አድርጌዋለሁ። ምክንያቱም በጣም በጨመራችሁትና 100 ላይ ወይ ደግሞ 50 60 70 ባረጋችሁት ቁጥር የቮካላችሁን ኢነርጂ እምቅ አድርግቶ ይይዘዋል። ግን ያ የሚሆነው ምንድን ነው በቆንጆ ማቴሪያል ሪከርድ የተደረገ ከሆነ ያ ቮካል ቀነስ አድርጋችሁ መጠቀም ትችላላችሁ። ቅድም እንዳልኳችሁ የቮካሉን ኢነርጂ አፍኖ ስለሚይዘው ብዙ ወደ ላይ መጨመሩ ጥቅም የለውም። ግን ይሄኛውን በስልክ ስለሆነ ሪከርድ ያደረግነው በደንብ የባክግራውንድ ላይ ያለ ድምፆችን እንዳያወጣልን ስለምንፈልግ 80 ላይ አድርጌዋለሁ። ቀጣዩ ፕለጊን ምንድነው? ኢኪዩ3 ነው። ኢኪዩ3 በጣም ብዙ ጊዜ የምጠቀመው ፕለጊን ነው። በጣም ብዙ ሙዚቃ ላይ ተጠቀምኳቸው፣ ለብዙ ነገር ይጠቅመናል። ኢኪዩ በደንብ ተጠቀሙት። ለማስተሪንግ፣ ለሚክሲንግ ብዙ ነገር ላይ ይጠቅመናል። ቮካል ላይ ብዙ ነገር ላይ በቀላል ሁኔታ እናንተንም አይረብሻችሁም ብዬ ያሰብኩት ምንድን ነው ይገባችኋል ቶሎ ብዬ ያሰብኩት እዚህ ላይ ትመጣላችሁ። ዳይናሚክስ የሚል አለ፣ ከዛ ቮካል የሚል አለ። ከዛ የምትፈልጉትን መርጣችሁ ማድረግ ትችላላችሁ። ከፈለጋችሁ 2 ላይ፣ ከፈለጋችሁ ደግሞ 1 ላይ ቆንጆ እንትን ይሰጠናል ማለት ነው። ጠፋሽ በሰላም ነው ወይ ፍቅር የገባው። ቀጣዩ ኮምፕረስ ነው። ይሄ ኮምፕረሰር በጣም ቆንጆ ኮምፕረሰር ነው። ቮካልን ጎልቶ እንዲሰማልን ያደርግልናል። በጣም ቆንጆ እንትን ነው፣ ፕለጊን ነው። ተጠቀሙት። እና እኔ ያደረግኩት ምንድን ነው ኢንፑትን እና አውትፑቱን ተመሳሳይ እንትን እንዲሰጠን ያደረግኩት እና 30 ላይ እና 18 ላይ ነው ያደረግኩት። አታኩን ደግሞ 4.5 ይህንን ደግሞ 7 ላይ አድርጉት።
ሶ ወደ ቀጣዩ ፕለጊን እንሄዳለን። ጠፋሽ በሰላም ነው ወይ ፍቅር የገባው? ኦኬ ወደ ቀጣዩ ፕለጊን ስንሄድ በጣም ቆንጆ ከለር የሚሰጥ ፕለጊን ነው። የፕለጊን ተጠቀሙት፣ በጣም ቆንጆ ነው። የምትፈልጉት ለኪክ ድራም ለምትፈልጉት አይነት ወይ ለቤዝ ብቻ ግን ለምትፈልጉት ነገር እዚህ ላይ የተቀመጠ ነገር አለ። እሱ ተጠቀሙት፣ ቆንጆ ነው። በተለይ ደግሞ ለትራፕ ሙዚቃ በጣም በቀላል ሁኔታ ሙዚቃ የምትሰሩበት ፕለጊን ነው፣ ሚክሲንግ የምትሰሩበት። ሶ ይህን እጠቀመዋለሁ። ጠፋሽ በሰላም ነው ወይ ፍቅር የገባው ለልብህ? ቀጣዩ ምንድን ነው የሚሆነው? ሌላ ኮምፕረሰር ነው፣ ሲኤልኤ ይባላል። ቆንጆ ኮምፕረሰር ነው። 40 ላይ እና 50 ላይ ነው ያደረኩት። ጌኑን 40 ላይ ይኛውን ደግሞ 50 ላይ ነው ያደረኩት። ቆንጆ ቪው ይሰጣል። ጠፋሽ በሰላም ነው ወይ? ቀጣዩ ደግሞ ፍሬሽ ኤር ነው። ፍሬሽ ኤር ምንድነው ድምፁን የሚያደርገው? የታፈነን ድምፅ በደንብ እንትን ያደርገዋል፣ ከፍ አርግቶ እንዲሰማ ያደርገዋል፣ ሰንጥቆ እንዲወጣ ማለት ነው። ጠፋሽ በሰላም ነው ወይ ፍቅር የገባው? ቆንጆ ቪው አለ። የመጨረሻው ይሄኛው የመጨረሻው አልኩ። ይሄኛው በደንብ ደግሞ ድምፅን ጎልቶ ከፍ አርግቶ እንዲሰማልን የሚያደርግ ፕለጊን ነው። በጣም ቆንጆ ነው እና እንዲቀላችሁ ውስብስብ እንዳላደርግባችሁ ብዬ ምንድን ያደረግኩት ይኸው እዚህ ላይ ትመጣላችሁ። ቮካላችሁ ምክንያቱም የትራፕ እንትን ስለሆነ እዚህ ላይ አድርጌ ቆንጆ ቪው እንትን ሰጥኛል። ጠፋሽ በሰላም ነው ወይ ፍቅር የገባው ለልብህ? ጠፋሽ በሰላም ነው ወይ ፍቅር የገባው ለልብህ? ኦኬ ይሄኛው ደግሞ ቮካል ዴሰር ምን የተጠቀምኩት። ጠፋሽ በሰላም ነው ወይ በጣም ቆንጆ ፍቅር የገባው? በጣም ቆንጆ የቮካል ዴሰር ነው፣ ተጠቀሙት። ከሌሎቹ እንደውም እኔ ይሄኛው ነው በደንብ እንትን ያለኝ። በጣም አሪፍ ዴሰር ነው። ጠፋሽ በሰላም ነው ወይ ፍቅር የገባው? ከፈለጋችሁም እዚህ ጋር የራሱ አሲስት የሆነ እንትን አለው፣ እሱም ማድረግ ትችላላችሁ። ግን እኔ እሱን አልፈለኩትም፣ በራሴ አድርጌዋለሁ። ቆንጆ እንትን ሰጥቶኛል። ይሄኛው ደግሞ ድምፅን በደንብ አርግቶ እንዲያጎላለን አርግችን የተጠቀምኩት ሊሚተር ነው። ጠፋሽ በሰላም ነው ወይ ፍቅር የገባው ለልብህ? ማስተሪንግ የሚለው ላይ አርግታችሁት ቮካሉን ቆንጆ አርግቶ ወደ እንትን ያስጠጓል፣ ከፍ አርግቶት ድምፁን ያስጠጓል። በጣም ቆንጆ ፕለጊን ነው። የመጨረሻው ምንድነው? ከለር መስጠት ነው። የቮካሉን ድምፅ ከለር መስጠት። ለምሳሌ እንደ አውቶቶን አለ አይደለ? እኔ አሁን አውቶቶን አልጠቀምም ብዙ ሚክስ ስሰራ፣ የሙዚቃ ሚክስ ስሰራ አብዛኛው ቮካሎቹ የራሳቸው የሆነ ከለል ስራ አላቸው። አልጠቀምም አውቶቱን። ብትጠቀሙት የተመረጠ ነው፣ ግን አልጠቀሙም። እኔ ምናልባት ቆንጆ ድምፅ ላልኖረው ሰው ነው አውቶቱን አሪፍ ነው ብዬ የማስበው። እሱን አልጠቀምኩትም። እዚህ ጋር የመጨረሻ ከለር ሰጥቼዋለሁ። ጠፋሽ በሰላም ነው ወይ ፍቅር የገባው ለልብህ? ኦኬ የመጨረሻው ምንድን ነው የምናደርገው? ሪቨርቭ እና ዲሌይ ነው የሚቀረን። ሪቨርቫችን ቫላላን ነው የተጠቀምኩት። ቫላላ ቆንጆ ሪቪው አለው፣ እሱን መጠቀም ትችላላችሁ። የመጨረሻው ደግሞ ዲሌይ ነው። ኤች ዲሌይ በጣም ቆንጆ ነው፣ ተጠቀሙት፣ አሪፍ ነው።
ምንም እንትን ነገር የለውም፣ ምንም ውስብስብ ነገር የለውም። ቀጥታ ድሌይን ስከፍቱት ድሌይን ስከፍቱት እዚሁ ጋር ነው የሚያስቀምጣችሁ። እንደናንተ ፍላጎት ይለያያል ቮካሉን ድሌይ የሚያደርግበት ማለት ነው። እዚህ ጋር መጨመር መቀነስ ትችላላችሁ ማለት ነው። እኔ እዚህ ላይ አድርጌዋለሁ። ኦኬ ጠፋሽ በሰዎች ከፊቷ ብርሃን ሽቶ ደረቷ ላይ ያስንቃል የሌሎችን ሴቶች ዳታማ ላይ በ10 ጣት በጣም ቆንጆ የሆነ ቪዲዮ የሰጠን በስልክ ሁላ ሪከርድ የተደረገ አይመስልም። እና እስቲ ከፊቷ ብርሃን ሽቶ ደረቷ ላይ ያስንቃል የሌሎችን ሴቶች ዳታማ ላይ በ10 ጣት ፈርሜላታለሁ ግን አላገባት ቀድሜ ብሄድም ትስለኛለች እስካሁን ያው ሳልማት ሳስታውሳት አንዳንዴ አንጀቷ ይበላል እኔም አልቀረልኝም ያው መናፍቄ ብሷልም በ10 ጣት ፈርሜላታለሁ ግን አላገባት ቀድሜ ብሄድም ትስለኛለች እስካሁን ያው እስካሁን እንዳያችሁት ቆንጆ የሆነ ቪው ሰጥቶኛል። እንግዲህ ይሄ ቪዲዮ 1000 ላይክ ከገባ ቀጣይ የምሰራላችሁን ኮሜንት አድርጉልኝ። ከዚህ በኋላ ቆንጆ ቆንጆ ቪዲዮ ሰራላችኋለሁ። እንዴት ማስተሪንግ እንደምናደርግ፣ እንዴት ሚክሲንግ እንደምናደርግ እያንዳንዱ ሙዚቃዎችን ማሳያችሁ ይሆናል። ይመቻችሁ። ላይክ፣ ሼር፣ ኮሜንት በማድረግ ተባበሩኝ። አመሰግናለሁ። ይመቻችሁ።